ቤተሰቦቼ እንዴት ናችሁ? ዛሬ እንድንነጋገርበት የምፈልገው ሊሰሟቸው የሚገባ 7 አረፍተ ነገሮች አሉ። 7ቱም ጠቃሚ ናቸው ለሁላችንም ማለት ነው። ሰዎች እርሶን ሲቃወሙ ለእርሶ ብለው ሳይሆን ለራሳቸው ሲሉ እንደሆነ ማወቅ መቻል አለብን። ብዙ ጊዜ አይተን እንደሆነ ተው ሲሉን ለራሳቸው ጥቅም ሊሆን ይችላል። እረፉ ሲሉን በአብዛኛው እኛ ጥቅም እንዳናገኝ ወይም ደግሞ እንዳንሰራ ወይም ደግሞ የተሻለ ቦታ እንዳንደርስ ሊሆን ይችላል። ወይም ደግሞ የኛ መስራት የኛ ያንን ነገር ማድረግ የነሱን ጥቅም የሚያሳጣ ከሆነ ነው ማለት ነው። ተራራ ላይ ስንወጣ ተራራ ሰው እንዲያይን ሳይሆን እኛ ከተራራ በላይ ሆነን እንድንታይ መስራት መቻል አለብን ማለት ነው። ከስኬት ይልቅ ከውድቀታችን የበለጠ እንማራለን። ምንም ነገር እንዲያቆመ አትፍቀድለት። ውድቀት ባህሪን ይገነባል። በጣም ብዙ ጊዜ የሚገጥመኝ ነገሮች ምን መሰላችሁ? ብዙ ጊዜ ከስተታችን እንማራለን። ከስኬታችን አይደለም እንማረው። ስኬትማ ስኬት ነው። ሁሌ በዛው በለመድነው ነገር መቀጠል እንፈልጋለን። ከውድቀታችን ግን እንማራለን። ብዙ ጊዜ ሰዎች ላለመውደቅ ሲሉ አይሰሩም። ግን ቢሰሩና ቢወድቁ ከውድቀታቸው ብዙ ነገር ማግኘት ይችላሉ። ከሁሉም በላይ አደገኛው አደጋ ህይወትን የምትፈልገውን ሳታደርግ ማሳለፍ። ህይወትህ የምትፈልገውን ነገር ብዙ ሰዎች ገንዘብን ማጠራቀም እንጂ ገንዘብን ዩቲላይዝ አድርጎ ስራ ላይ አውሎ ለራስም ለሌላም መጥቀምን አይፈልጉትም። ስለዚህ ብዙ ጊዜ በባንክ ብር ያስቀምጣሉ። የሚፈልጉትን ነገር አያረጉም፣ የሚፈልጉትን ነገር አይለብሱም፣ የሚፈልጉትን ነገር አይበሉም። ሰዎች ደግሞ በተፈጥሮ ሰውን መርዳት ይሄ ባህሪ ነው። እሱን ነገር አያደርጉትም። ስለዚህ ብዙ ጊዜ አደጋ አለው። በቃ ሲያልፉ ያልፋል፣ ሌላ ሰው ይጠቀምበታል ብሩ ማለት ነው። የምትከበርበት ቦታ ሂድ እንጂ ትግስት የምታደርግበት ወይም ደግሞ ይሄ እያጠፉ አንተን እየኮነኑ አንተን ወደ ኋላ እየጣሉ ወይም ደግሞ እየፎተቱ ወይም እየቀለዱብህ ለምሳሌ ጓደኞች ሊሆኑ ይችላሉ። ብዙ ጊዜ አይታችሁ እንደሆነ አንዱን ሰው ብቻ መርጠው ሲያንጓጥጡት አንተማ ዋጋ የለህም፣ አንተማ እንደዚህ ነህ፣ አንተማ እንደዛ ነህ ሲባል ብዙ ጊዜ እንሰማለን። ስለዚህ እንደዚህ አይነት ቦታ ላይ አይደለም መሄድ ያለብን። የሚያከብሩ ቦታ ላይ የሚወዱ ሰዎች ባሉበት ቦታ ላይ ነው መገኘት ያለብን ማለት ነው። በህይወት ውስጥ አብዛኛው ጊዜ የምታሳልፈው ሰው መጀመሪያ ራስህን መሆን መቻል አለብህ። ከዛ በኋላ ደግሞ ለሌላው መጥቀም መቻል አለብህ። ከሌላው አንተም ትምህርት የምታገኝበት ለነሱም ትምህርት የምትሰጥበት መሆን መቻል አለበት ማለት ነው። ገደቦችን ከተቀበልክ ደግሞ ከዚያም በላይ ትሄዳለህ። ለምሳሌ ሰዎች ገደብ ያዘጋጁልሃል። ገደብ ሲያዘጋጁልህ ያንን ገደብ ማለፍ መቻል የለብህም ማለት ነው። ገደባቸው ያ ገደብ ሲጣስ ትጣላለህ። አንተም ገደብ ሊኖርህ ይገባል ማለት ነው። እነዚህ ነገሮች በጣም ያስፈልጋል። አንዳንዴ ለሰዎች በቃ የሌለ ያለንን ሚስጥር እንነግርና እነሱ ሜዳ ላይ ሲበትኑት በኋላ መልሰን እንቀየማቸዋለን ማለት ነው። ስለዚህ ለማን ሰው ነው እኔ በጣም በህይወት ውስጥ ነው ትምህርት ያገኘሁት ማለት ነው። ስለዚህ ገደብ ያስፈልጋል። ለህይወት ገደብ ለምትናገረው ለምታደርገው አብረህ ምን ድረስ ነው የምትረዳው ሰውን ገደብ ያስፈልጋል ማለት ነው። ቤተሰቦቼ ዛሬ ያስኩት ይሄን ይመስላል። አመሰግናለሁ።